ግን ዛሬ እንግዲህ እንደምታውቁት አዶናይ ቲክቶክ አካዳሚ ይመረቃል። ስለዚህ እዚህ ቲኬት የቆረጣችሁ ካላችሁ በ10 ደቂቃ ውስጥ ነው ያለቀው ቲኬቶቹ። ሌላ ጊዜ አዘጋጃለሁ በደንብ የበለጠ። ለአሁን ግን ለምርቃት ቲኬት የቆረጣችሁ እስከማያችሁ ጓጉቻለሁ በጣም። አም ሶ ኤክሳይትድ። ትልቅ ቀን ነው ለኔ ዛሬ በጣም። አዶናይ ቲክቶክ አካዳሚ ማለት የኢትዮጵያ የቲክቶክ እውነት የበለጠ የቲክቶክ ለውጥ በእጥፍ እጥፍ የሚያመጣ ነው። በቃ በጣም ብዙ ቲክቶከሮች የሚለወጡበት፣ በጣም ብዙ ሰዎች የራሳቸው ስራ የሚጀምሩበት፣ ህይወታቸው የሚቀይሩበት፣ ካሁን በኋላ እኔ አልችልም ብለው ማሰብ የሚያቆምበት አካዳሚ ነው አዶናይ ቲክቶክ አካዳሚ። ከራሴ በላይ አልፌ ብዙ ሰዎችን መቀየር እፈልጋለሁ። ተረዳችሁኝ? ስለዚህ አዶናይ ቲክቶክ አካዳሚ ይመረቃል። አሁን ደግሞ ወደ እንትን እየሄድኩኝ ነው ያለሁት፣ ወደ መጋዘን የሆነ ኮንቴነር አለ ኔክሶ መጥቶላቸዋል። በቅርቡ ይለቀቃል። እንግዲህ ኔክሶን ላይ እየሄድኩ ነው። ስለዚህ ስኬት በስኬት የታባዱ ትሰራለህ። ቁጭ ተብሎ ተሰርቶበት ነው ያውርተን አይደለም ሰርተን ቁጭ ማውራትማ ቀላል ነው። ማውራት ቀላል ነው። ተረዳችሁኝ? ይሄ ደግሞ ጉራ ሳይሆን ኢትስ ጀስት እኔ ያሳለፍኩትን አውቃለሁ ጋይስ፣ እውነቴን ነው የምላችሁ። ያሳለፍኩትን አውቃለሁ። ኤኒዌይስ መናገር ጥሩ አይደለም። ሁሌም የተማርኩት ይሄ ነው። አንዳንዴ ዝም ብለህ ስራህን ትሰራለህ፣ ወደፊት ትቀጥላለህ። ማይረዳለህ የሚረዳለህ ተረድቶም ራሱ በሌላ ነገር ተርጉሞ ለመጥላት ብቻ አንተን ለማወዳደቅ ብቻ ጀስት ነገሮችን የሚያነሳለ። ስለዚህ ብዙ አይነት ሰው ስላለ ስራ ላይ ፎከስ፣ የሚወዱ ሰዎች ላይ ፎከስ፣ ቤተሰቦች ላይ ፎከስ ነው። እኔ አሁን በጣም በቃ እንደዛ ነው የምፈልገው ካሁን በኋላ ጀስት ስራዬ ላይ እና የኔ ፋሚሊ ያሉ የሚከታተሉኝ የሚወዱት ቪዲዮዎቼ የሚረዱኝ እኔም እነሱም ወዳቸዋለሁ ረዳቸዋለሁ የበለጠ እና በቃ ክሎዝ የሆነ ሪሌሽንሺፕ ነው የምፈልገው ካሁን በኋላ ህይወቴ ላይ ቅርብ የሆነ ቤተሰብ አለኝ። ቅርብ የሆኑ ተከታታዮች አሉኝ። ቤተሰቦች ያሉ አራት ፋሚሊ እንደዚህ ነው የምፈልገው። በቃ ክሎዝ የሆኑ እንትኖች ህይወቴ ውስጥ ተረዳችሁ። ሌላው ተሳዳቢው ተራቢው ምናምን እድሜ ልካቸው ነበሩ። 4 አመት ነበርኩኝ። ሁሌም ያለ ተረባ የዋልኩበት ቀን ያላስታውስም። ለምጄዋለሁ። የቀን በቀን ስራ እንትን ይሆናል። ተረዳችሁ። የተለመደ ነገር ነው። ኤኒዌይስ አሁን ኔክስት ልናየው እየሄድን ያለ ነው። አዲስ ብሎጎች ጠብቁ። አዶናይ ቲክቶክ አካዳሚ ዛሬ ማታ ይመረቃል። ቲኬት የቆረጣችሁ በአካል ኑ፣ እየጠበቅናችሁ ነው። የሚገርም ሞመንት የሚሆነው ከምታስቡት በላይ። ወዳችኋለሁ በጣም። 4 ሌትስ ጎ ወዳችኋለሁ በጣም። ሲትሮም እየመጣ ነው። ጠብቁ፣ ችግር የለውም። አናወራም፣ ዝም ችግር የለውም። ሌትስ ዌይት ቤቢ። አይ ላቭ ዩ